ፕሮግራማችን የዛሬ ቆይታችን ከሳምንታዊ ፕሮግራማችን ما هو حكم الشروط እንደ እስላም የሆነ መስፈርት የማስቀመጥ ፍርዱ እንደ እስላም ምንድነው? ሰዎች በጋብቻ ሊሆን ይችላል፣ በጋራ በመነገድ ሊሆን ይችላል፣ በጉርብትና ሊሆን ይችላል፣ አብሮ በመማርና በማስተማር ሊሆን ይችላል፣ አብሮ የሆነ ተቋም በመምራት ሊሆን ይችላል። የሚመቻቸው የጋራ የሆነ መስፈርት ሊያስቀምጡ ይችላሉ። እንደ እስላም እንዴት ይታያል ነው? ቦታ አለው፣ ይወገዛል፣ ይወቀሳሉ፣ ወንጀለኛ ያስብላል። ያን ነው የምንመለከተው። ያን አስመልክቶ ረሱል ያሉትን ስንሰማ ሰለላሁ ዐለይሂ ወሰለም عن عمرو بن عوف المزني رضي الله عنه عن النبي صلى الله عليه وسلم قال كرسول انستو عمرو بن عوف الى الصلح جائز ارك شرط ማስቀመጥ በሆነ መስፈርት መስማማት ስምምነት ይበቃል በእስላም بين المسلمين በሙስሊሞች መካከል ኢላ ሱልሃን እርቅ ከሆነ በስተቀር ሲታረቁ መስፈርት ሲያስቀምጡ ያስቀመጡት የታረቁበት ነጥብ ሐረመ ሐላልን ሐራም ያረገ እርቅ ከሆነ በስተቀር አው አሐለ ሐራም ወይም ደግሞ ሐራምን ሐላል ያደረገ እርቅ ከሆነ በስተቀር ሰዎች የሆነ ነገር ላይ ቢስማሙ ቢታረቁ ምንም ችግር የለም። ሐላልን ሐራም ያደረገ እርቅ የሚለው ነው በደንብ ቶሎ እንዲገባችሁ ለማድረግ ያህል እንደ እስላም ያጎት ያክስት ልጅ በአባት በኩልም ይሁኑ በእናት በኩል ትዳር መጋባት እንደ እስላም ይቻላል። የጎሳ መሪነን ብለው ይሄንን ሐራም በማድረግ ከተስማሙ እንደ እስላም አይቻልም ማለት ነው። እንደ ፉቃሃዎች ያስቀምጡታል። በጣም የቀረበች ባትሆን ይመረጣል፣ ፈቀቅ ብትል በጣም ባዳ ባትሆን ይመረጣል ይላሉ። ያን ይዘን ፈቀቅ አድርጎት ልንባባል እንችላለን። ይሄ ስምምነት ግን ሐራም ያደረገ መሆን የለበትም። መስሎት አምልጦት የተጋቡ ያጎታማሞች ልጆችም ካልተፋታችሁ ከኛ ዘመድ አይደላችሁም፣ ከኛ ወገን አይደላችሁም፣ ከእድራችን የላችሁም፣ ከጎሳችን አትቆጠሩም፣ ቢሞትባችሁ አንቀብራችሁም፣ ብትከድሉ ካሳ አንከፍልላችሁም እያሉ ቁም ስቅል ማሳየት እንደገና ጎሳ መሪ በተሰበሰበ ቁጥር እነሱን መርገም እንደ እስላም ይሄ ሐላልን ምን ያደረገ እርቅና መስፈርት ነው። ሐላልን ሐራም ያደረገ ይሄን አይነት ስምምነት እስላም ቦታ ይሰጣል እና እስላም ስምምነትን መስፈርትን ስንስማማ የሚስማማበት የሚፈቅደው ሸሪዓው ጋር ሳይጣረስ ሐላልን ሐራም ሐራምን ሐላል ሳያደርግ ከሆነ ነው።